በአንድ ወንዝ ዳር አካባቢ የሚኖሩ ሁለት ጓደኛሞች የሆኑ ጦጣና አንድ አዞ ነበሩ። ታዲያ እኒህ ሁለት ጓደኛሞች ጓደኝነታቸው ከጥንት ጀምሮ የነበረና ጥብቅም ነበር። ታዲያ ሁለቱ ጓደኛሞች ከወንዙ ዳር አንድ የወይን ዛፍ ጋር ይሄዱና ጣፋጭ የወይን ዘለላዎችን ለጦጢትና ለቤተሰቦቿ ይሰበስቡ ነበር። ይህንንም የሚያደርጉት ትንሹ ጦጣ በጓደኛው አዞ ጀርባ ላይ ተቀምጣ ነበር። ይህንን ተግባራቸው የዕለት ተዕለት ተግባራቸው ነው ማለት ይቻላል። ነገር ግን የትንሹ አዞ እናት ልጇ ከጦጢት ጋር ጓደኛ መሆኑን ፈጽማ አልወደደችው። ምክንያቱም ጦጣዎች ለኛ ምግባችን እንጂ ጓደኞቻችን ሊሆኑ አይችሉም ብላ የምታስብ ስለነበረች ነው። ትንሹ አዞ ግን ጓደኛውን እጅግ ይወደው ስለነበር አንዳንዴ እንደውም ከሷ እየተደበቀ ጓደኛውን ያገኛት ነበረ። ጊዜያት በሄዱ ቁጥር ግን ትንሹ አዞ የእናቱ ውትወታ በዛበት። አንተ ልጅ እኛ ከጦጣዎች ጋር ዝምድና የለንም፣ ይልቁኑ አንድ ቀን ወደዚያ አምጣትና ምግባችን እናድርጋት እያለች ዕለት ተዕለት ትጨቀጭቀው ጀመር። ይህን ጭቅጨቃው የበረታበት ትንሹ አዞ አንድ ቀን እንደተለመደው የበሰለውን የወይን ዘለላ ሊቀጥፉ ወንዙን እየተሻገሩ እያለ በጀርባው ላይ ላለችው ጦጣ እንዲህ አላት። ጓደኛዬ፣ እናቴ የኔና ያንቺን ጓደኝነት በጭራሽ ልትቀበለው አልቻለችም። እናም አንድ ቀን ወደ ቤታችን አምጥችሽ ምግብ እንድናደርግሽ ትፈልጋለች። ይህንንም ነገሯ ሊያስቀምጠኝ አልቻለም ብታል። በቃ የሆነ ያህል እንድትታገሰ ለምን ልብሽን አንሰጣትም ጓደኛዬ ብሎ ለጓደኛው በየዋህነትና የሞኝ ሐሳቡን አዋራት። ብልጧ ጦጢትም ይህን የሰማችው ከወንዙ መሃል ላይ ከአዞ ጀርባ ላይ ነበርና በነገሩ ብትደናገጥም የልቧን በልቧ ይዛ አዎ እንደዛ ብናደርግ እናትህን እናሳምናታለን፣ ግን መጀመሪያ ከወንዙ ዳር እንድረስና ወይኑንም ከቀጠፍን በኋላ ልቤን አውጥቼ እሰጥሃለሁ አለችው ጦጢት። ምስኪኑ አዞም ለጓደኛውም ለእናቱም በመሆኑ ጓደኛውም ስለተረዳችው በጣም ደስ ብሎት ከወንዙ ዳር ይዟት ጦጢትን ሄደ። ጦጢትም ልክ ከወንዙ ዳር ስትደርስ ፈጠን ብላ ወደ ወንዙ ዳርቻ ካለው የወይን ቅርንጫፍ ላይ ከወጣች ወዲህ ጓደኛዬ፣ እስከ ዛሬ ስለነበረን ጓደኝነት ከልብ ያመሰግናለሁ፣ ግን ከዚህ በኋላ ጓደኛህ አይደለሁም፣ አንተም ለኔ እንደዛ። እንዴ ምን ነው አለ ነገሩ ያልገባው ጓደኛ አዞ። ከየት ሀገር ነው ባክህ ልብ አልባ በህይወት መኖር የተቻለው? ለማንኛውም ጓደኛ ያዙ ከእኔ እናትህ ትበልጣለች፣ በልቻው ብላ ጦጢት እያዘነች ምርጡ ጓደኛዋን ተሰናበተችው። አዞም ነገሩ ከቆየ ገባውና ጓደኛውን በማጣቱ ልቡ በሐዘን ተነክቶ ያነባ ጀመር። ግን ምን ይጠቅማል? የሁለቱ ጓደኝነት ከዚህ በኋላ ተረት ሆኖ ቀርቷል። አዳዲስ ተረት እንዲደርሳችሁ የውዮ ተረትን ቻናል ሰብስክራይብ ያድርጉ ባይ